ሰላም እንዴት ናችሁ? የተከበራችሁ የዩቲዩብ ተከታታዮቻችን ይገደባባይ ስፖርት አሁን ኦፊሻሉ ተጀምሯል። የተለያዩ ጉዳዮችን እናነሳለን። 23ኛው ሳምንት 24ኛ ሳምንት እያለ 25ኛ ሳምንት የእንግሊዝ ፕሪሚየር ሊግ ላይ ዛሬ ተገኝተናል። ከዛሬ ምሽት ጀምሮ የተለያዩ ጨዋታዎች በእንግሊዝ ፕሪሚየር ሊግ ይደረጋሉ። ትልልቅ የሚባሉ መርሃ ግብሮች የውጤት ለውጥ የነጥብ ደረጃ ሊያስከትሉ የሚችሉ ሰፊ የሆኑ ትንታኔዎች ይኖራሉ ብዬ ገምታለሁ። ያው ከሚጠበቁ በሳምንት ውስጥ ከሚደረጉ ጨዋታዎች መካከል ዛሬ ምሽት ያው በእንግሊዝ ፕሪሚየር ሊግ ተጠባቂ ከሆኑ ጨዋታዎች መካከል የሚደረግ አለ። ዛሬ ምሽት ከሚደረጉት ጨዋታዎች መካከል የመጀመሪያ ጨዋታ የሚሆነው ሊድስ ዩናይትድ ከኖቲንጋም ፎረስት 5 ሰዓት ላይ የሚደረገው ጨዋታ አለ። ነገ እንግዲህ በርካታ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች አሉ። በ25ኛ ሳምንት ቀን 9 ሰዓት ተኩል ላይ በኦልትራፎርድ የሚደረገው የማንቸስተር ዩናይትድ እና የቶትንሃም ሆትስፐር ጨዋታ የሚጠበቅ ነው። እንደዚሁም 12 ሰዓት ላይ በርንማውዝ ከአስቶን ቪላ የውጤት ለውጥ ሊያመጣ የሚችለው አንዱ ተጠባቂ ጨዋታ እሱ ነው። እንግዲህ አስቶን ቪላ በእንግሊዝ ፕሪሚየር ሊግ ላይ ያው ጥሩ የውድድር ጊዜን እያሳለፈ ይገኛል በአሰልጣኝ ኡናይ ኤምሬ ስር ሆኖ። እንደዚሁም ምሽት 12 ሰዓት ላይ የሊጉ መሪ አርሰናል በኤምሬትስ ሰንደርላንድን የሚጋብዝበት ጨዋታ የሳምንቱ ምርጥ የሚጠበቅ ጨዋታ ነው። በርንሌ ከዌስትሃም ዩናይትድ ምሽት 12 ሰዓት ላይ ያደርጋሉ። እንደዚሁም ፉልሃም ከኤቨርተን የሚያደርጉትም 12 ሰዓት የሚጠበቅ ጨዋታ ነው። ወልቭስ ከቼልሲ የወልቭስ እንግዲህ ያው እንደሚታወቀው በዘንድሮ የውድድር ዓመት ላይ የመውረድ አደጋ ያለበት ቡድን ነው። ሊወርድ ከሚችሉ ቡድኖች መካከል በግንባር ቀደምትነት የሚጠቀሰው ወልቭስ ቼልሲን ያስተናግዳል። ኒውካስል ዩናይትድ ከብሬንትፎርድ የሚያደርጉት ጨዋታ በሴንት ጄምስ ፓርክ ስታዲየም ላይ የሚደረግ ነው። ቅዳሜ እነዚህ ጨዋታዎች ይካሄዳሉ። እንደዚሁም እሁድ 2 መርሃ ግብሮች አሉ። ብራይተን ከክሪስታል ፓላስ የሚያደርጉት የምሽት 11 ሰዓት ጨዋታ በሚጠበቅ ጨዋታ ነው። የሳምንቱ እጅግ ተጠባቂና ምርጥ የተባለለት ጨዋታ ደግሞ አንፊልድ ላይ የሚደረገው የሊቨርፑልና የማንቸስተር ሲቲ የሊጉ መርሃ ግብር ማሳረጊያ ይሆናል። እንደነዚህ አይነት ጉዳዮችን ዛሬ እናነሳለን። የተመረጡ ቢያንስ 2 እና 3 ጨዋታዎችን አለፋልን እያልን እንመለከታለን። ቀደም ሲል እንደነገርኳችሁ ቅዳሜ ማንቸስተር ዩናይትድ ከቶትንሃም ሆትስፐር የሚያደርጉት ጨዋታ እጅጉን የሚጠበቅ ነው። ነገ ቀን ምሳ ሰዓት ላይ በነሱ በእኛ ደግሞ 9 ሰዓት ተኩል ላይ የሚደረገው ኦልትራፎርድ ላይ የሚደረገው የዚህ የማንቸስተር ዩናይትድና የቶትንሃም ሆትስፐር ጨዋታ እጅጉን የሚጠበቅ ጨዋታ ነው። 2 ጉዳዮች ማንሳት ይቻላል በዚህ ጨዋታ ላይ። በሁለቱ አሰልጣኞች መካከል ብዙ ልዩነቶች አሉ ብዬ ገምታለሁ። በአሰልጣኝ ማይክል ካሪክና እንደዚሁም ደግሞ በአሰልጣኝ ቶማስ ፍራንክ። አሰልጣኝ ማይክል ካሪክ እንግዲህ ማንቸስተር ዩናይትድን ከያዙ በኋላ 3ኛ ተከታታይ ድላቸውን ማስመዝገብ ችለዋል። እነዚህ በጣም ወሳኝ መርሃ ግብሮች እንግዲህ እንደምታስታውሱት ፔፕ ጋርዲዮላን፣ ሚኬል አርቴታንና ማርኮ ሲልቫን በማሸነፍ ተከታታይ ድል አድርገው ሙሉ 9 ነጥብ ከታላላቆቹ አሰልጣኝ መያዛቸው አሰልጣኝ ሚኬል ካሪክን ትልቅ ደረጃ ላይ አድርጓቸዋል። ተከታታይ 3 ጨዋታ አልሸነፍ ባይነቱ ማንቸስተር ዩናይትድ እጅግ ወሳኝ መርሃ ግብር አድርጎለታል። ምናልባት በእነዚህ 3 ጨዋታዎች ላይ 8 ጎሎች አስቆጥረዋል። 5 ጎሎች ደግሞ ተቆጥሮባቸዋል። ፈርጊ ታይም የሚባለው ወይም በተጠናቀቀ ደቂቃ ላይ የሚቆጠረው የማንቸስተር ዩናይትድ ጎሎች ብዙ የዩናይትድ ደጋፊዎችን እያስደሰተ ይገኛል። ባለፉት 2 መርሃ ግብሮች ላይ እንደምታስታውሱት አርሰናል ላይ እንደዚሁም በተጠናቀቀ ደቂቃ ላይ ፉልሃም ላይ ያስቆጠሩት ጎሎች ለማንቸስተር ዩናይትድ ወሳኝ ነበሩ። የካዜሚሮ ጉዳይም የሚነሳ ነው። ይህ ተጫዋች እንግዲህ በውድድር ዓመቱ መጨረሻ ላይ ከቡድኑ መለየቱ እጅግ ወሳኝነትን ወይም ደግሞ በውድድር ዓመቱ ላይ ጥሩ ጊዜን እያሳለፈ ይገኛል። በተለይ በአሰልጣኝ ሚኬል ካሪክ ውስጥ ተፈላጊ ተጫዋቾች ውስጥ አንዱ ነው። እንደዚሁም ደግሞ ኦልትራፎርድ ላይ እንግዲህ አስፈሪው ዩናይትድ በጣም ወሳኝ መርሃ ግብሮችን እያደረገ እያሸነፈ ይገኛል።
ይህም እንግዲህ ለቶማስ ፍራንኩ ቡድን ቶተንሃም ሆትስፐር አስፈሪ ነው ተብሎ ይገመታል። ክለቡ እንግዲህ አሰልጣኝ ሚኬል አርቴታ አሰልጣኝ ማይክል ካሪክ በዘንድሮ የውድድር ዓመት ላይ እስከ ውድድሩ መጨረሻ ድረስ ቡድኑን ይዘው ይገኛሉ። በቋሚነት አሁን ላይ እኛ አሰልጣኝ ይቀጥሉ ቢባል ምንም ወርዝ ያደርጋሉ ብዬ ነው የምገምተው እኔ በራሴ። ከዛ በተረፈ እንግዲህ በክለቡ ትልልቅ ነገሮችን ለውጠዋል። የቲም ስፕሪቱ፣ የመልበሻ ቤት መረጋጋት፣ እንደነዚህ አይነት ጉዳዮች ለአሰልጣኝ ማይክል ካሪክ ትልቅ ውሳኔዎች ናቸው ተብሎ ይገመታል። ቶማስ ፍራንክን እናንሳ። አሰልጣኝ ቶማስ ፍራንክ እንግዲህ የቀድሞ የብሬንትፎርድ አስፈሪው አሰልጣኝ በሰሜን ለንደን ቶተንሃም ሆትስፐር ከመጡ በኋላ ያንን አስፈሪነታቸውን በዚህ ቡድን ውስጥ ሊደግሙት አልቻለም። ብዙ ነገሮች ይነሳባቸዋል። የተጫዋቾች ጉዳት፣ የወጥነት ጥያቄ በእኛ አሰልጣኝ ላይ እንግዲህ በርካታ ጨዋታዎችን አድርገው ሽንፈት መደራረቡ ለእኛ አሰልጣኝ ከቶተንሃም መለየታቸው አንዱ ጉዳይ ነው እየተባለ ይገኛል። ከፋም ለማም በአውሮፓ ሻምፒዮንስ ሊግ ላይ ጥሩ ግስጋሴን እያደረጉ ይገኛሉ። ቀጣዩን ዙር ማለፋቸው ለአሰልጣኙ ትንሽም ቢሆን እስትንፋስ ሰጥቷቸዋል። ከዛ በተረፈ የነገው ግን የኦልትራፎርድ ጨዋታ ለአሰልጣኙ ትልቅ የውሳኔ እርምጃዎች የሚደረግበት ነው ተብሎ ይገመታል። ባለፈው እንደምታስታውሱት የነበረውን ጨዋታ ከማንቸስተር ሲቲ ጋር የነበረውን የምታስታውሱት ጨዋታ አለ። 2-0 ከመመራት ተነስተው 2-2 መለያየታቸው ለአሰልጣኙ በጣም ትልቅ ክሬዲት መስጠት ይቻላል። ከፋም ለማም የነገው መርሃ ግብር ለሁለቱም ቡድኖች እጅግ ወሳኝ ነው። በአውሮፓ ሻምፒዮንስ ሊግ እሳተፋለሁ ለሚለው ማንቸስተር ዩናይትድ እንደዚሁም ደግሞ በአሰልጣኝ ቶማስ ፍራንክ የሚመራው ቶተንሃም ሆትስፐር የአሰልጣኙን ስንብት ላለማፋጠን ሲል የነገውን ጨዋታ ወሳኝ መርሃ ግብር ያደርገዋል። በአጠቃላይ እንግዲህ የማንቸስተር ዩናይትድ እና የቶተንሃም ሆትስፐር ጨዋታ ኦልትራፎርድ ላይ ነገ 9:30 ሲል ጅማሮውን ያደርጋል። አለፍ እያልን ጉዳዮችን እናንሳ። የአርሰናል ከሰንደርላንድ ጋር የሚያደርገው ጨዋታ የሚጠበቅ መርሃ ግብር ነው። ይህንን ጨዋታ ብዙዎች ይጠብቁታል፣ ብዙዎች ይከታተሉታል። በኤምሬትስ የሚደረገው የአርሰናልና የሰንደርላንድ ጨዋታ ለሁለቱም ቡድኖች ወሳኝነት ያለው መርሃ ግብር ነው። በተለይ ለመሪው ቡድን አርሰናል ይህ ጨዋታ ከምንም በላይ የሚጠብቀው ጨዋታ ነው። ምክንያቱም ሊጉን በልዩነት እየመራ የሚገኘው አርሰናል ከማንቸስተር ሲቲ ጋር የነጥብ ልዩነቱን ለማስፋት ሲል ይህንን ጨዋታ በልዩነት ይፈልገዋል። የ6 ነጥብ ልዩነት መኖሩ እንደዚሁም ደግሞ አርሰናል ከተጫወተ በኋላ ማንቸስተር ሲቲ ከሊቨርፑል ጋር የሚያደርገውን ጨዋታ እስከሚያደርግ ጊዜ ድረስ አርሰናል ይህን ጨዋታ የሚያሸንፍ ከሆነ ወደ 9 ነጥብ ከፍ የሚያደርግበት መርሃ ግብር ይሆናል ማለት ነው። ከዛ በተረፈ የአሰልጣኝ ሚኬል አርቴታው ቡድን በሳምንቱ አጋማሽ ጨዋታ ላይ በካራባው የግማሽ ፍጻሜ ጨዋታ ቼልሲን 1-0 አሸንፎ ለካራባው ማለፉ ይህም ትልቅ መነሳሻ ነው። ጥሩ መንፈስ ላይ ይገኛል አርሰናል። ከዛ በተረፈ የተጫዋቾች ጉዳትም በተወሰነ መልኩ ሲያስቸግረው ነበረ። የተመለሱለትም ተጫዋቾች አሉ። በአጠቃላይ ባለፈው የነበረው ሰንደርላንድና አሁን ያለው ሰንደርላንድ በወቅታዊ ብቃት ደረጃ ስንመዝነው የባለፈው ሰንደርላንድ እጅግ አስቸጋሪ ነበር። የምታስታውሱ ከሆነ በደረጃው 3ኛ ላይ ሆኖ እዛው በስታዲየም ኦፍ ላይት አርሰናልን ነጥብ ያስጣለው ሰንደርላንድ አስፈሪው አሁን ያ ሰንደርላንድ አይደለም ብዬ ገምታለሁ። በአጠቃላይ ውጤቶች ሁሉ ለአርሰናል ይሰጣሉ ብዬ ገምታለሁ ካለው ነባራዊ ሁኔታ አንጻር። በአጠቃላይ ነገ ምሽት 12 ሰዓት ላይ በኤምሬት ስታዲየም የሚደረገው የአርሰናልና የሰንደርላንድ ጨዋታ የሚጠበቅ ነው። ሌላው መርሃ ግብር የሳምንቱ ትልቁ እጅግ ተጠባቂ የሆነው መርሃ ግብር እንመልከትና ፕሮግራማችንን እናጠናቅቅ። አንፊልድ ላይ የሚደረገው የሊቨርፑልና የማንቸስተር ሲቲ ጨዋታ እጅግ የሚጠበቅ ነው። እንግዲህ ሊቨርፑል በውድድር ዓመቱ አጋማሽ ላይ በሚገኝበት እንደውም ነው መጀመሪያ ላይ በነበረበት ወቅት ያለው ልዩነት ቁልጭ ብሎ የሚታይ ነው። አሁን ያለው ሊቨርፑል የተሻለ ሊቨርፑል፣ የሚያሸንፍ ወጥነት ያለው ተጫዋቹ ከዕለት ተዕለት እየተቀየሩ የሚመጡ በሁሉም ነገር የተለየው
ሊቨርፑል ማንቸስተር ሲቲን ያስቸግረዋል ተብሎ ይገመታል። ባለፉት 5 ጨዋታዎች ካደረጋቸው መርሃ ግብሮች መካከል ሊቨርፑል አንድ ብቻ ነው የተሸነፈው። በነገራችን ላይ 3ቱን ሲያሸንፍ አንዱን አቻ ወጥቶ አንዱን ብቻ ነው የተሸነፈው። ይህም መርሃ ግብር እንግዲህ ለማንቸስተር ሲቲው በጣም ከባድ መርሃ ግብር ነው ብዬ ገምታለሁ። ሊቨርፑል ያው 6ኛ ደረጃ ላይ ነው የሚገኘው። ማንቸስተር ሲቲ ደግሞ ከአርሰናል በ6 ነጥብ ርቆ 2ኛ ደረጃ ላይ መገኘቱ ይህን ጨዋታ ወሳኝ መርሃ ግብር ያስብለዋል። ሊቨርፑል እንግዲህ ባለፉት 5 ጨዋታዎች ላይ 17 ጎሎችን ማስቆጠሩ አሁን ላይ ለማንቸስተር ሲቲ እጅግ አስቸጋሪ ይሆንበታል ብዬ ገምታለሁ። የፍሎሪያን ቨርትስና የኤኪቲኬ ጥምረት አሁን ላይ የባለፈው ደካማ ተብሎ ከሚባለው የሁለቱ ጥምረት የተሻለ አስፈሪ ጎል የሚያስቆጥር በተለይ የፍሎሪያን ቨርትስ መመለስ ወደ ቀደምት አቋሙ ፍራንክፈርት ማን ነው የጀርመኑ ክለብ ላይ የምናቀውን ኤኪቲኬን እንደዚሁም ደግሞ ሌላኛውም ደግሞ በጀርመኑ ክለብ የምናቀውን ቨርትስን በጣም እየተመለከትናቸው እንገኛለን ብዬ አስባለሁ። ከዛ በተረፈ ማንቸስተር ሲቲ ተጋጣሚውም አስፈሪ ነው። ያው በካራባው የግማሽ ፍጻሜ ጨዋታ ላይ ኒውካስትልን ማሸነፉ ደግሞ ለዚህ መርሃ ግብር እንደ መንደርደሪያ ይሆነዋል። ለፍጻሜ ማለፉና ከአርሰናል ጋር መገናኘቱ የሚታወስ ነው። በአጠቃላይ በሳምንቱ መጨረሻ ከሚጠበቀው ጨዋታዎች በተለየ መልኩ የሚታየው አንፊልድ ላይ የሚደረገው መርሃ ግብር የሊቨርፑልና የማንቸስተር ሲቲ መርሃ ግብር እጅግ ወሳኝ ነው። እናንተስ ይሄን መርሃ ግብር ማን ያሸንፋል ብላችሁ ታስባላችሁ? ሰኞ ስንገናኝ ደግሞ በሌሎች ጉዳዮች ላይ እናወራበታለን። ሰላም ለእናንተ ይሁን።